አስተጫዋች ለመሆን ብቻ ልም የተነስቸውኛለው በህይወት ፈተና አልፌ ከራሴም ተርፌ በታሪክ የሚነገር የወገኖች ህይወትን ማገዝ መለወጥ በመቻሌ ይደሰታለው። ዛሬ በሳዲዮና አካባቢዋ ዳካርን ጨምሮ በተለያዩ የሀገሬ ሴኔጋል ከተሞች ዜጎች ሰው ሆነው ከህልማቸው እንዲደርሱ ማገዜ፣ ሜዳዎች፣ ሆስፒታሎች፣ ትምህርት ቤቶች መገንባቴ፣ መብራት ውሃ እንዲያገኙ መጣሬ በቅንጦት ከታጀበው እጅግ ከተጋነነው የዝና ህይወቴ በላይ ያስደስተኛል። ይህ ሁሌም ይቀጥላል። ሜድ ኢን ሴኔጋል ደጉ ሳዲዮ ማኔ። ለምን 10 ፌራሪ ይኖረኛል? ለምንስ 20 የዳይመንድ ጌጥ ወይ ውድ ሰዓት አደርጋለሁ? በየመዝናኛው የዞርኩ ሚሊዮን ፓውንዶችንስ ለምን አጠፋለሁ? 2 የራሴ የግል ጀት ብገዛ ለቁጥር የሚዘነጉ ውድ ቪላዎችን በየቦታው የዓለማችን ክፍሎች ገዝቼ ብኖር ውድ መኪኖችን ብደረድር አለሁ ብል ልታይ ባበዛ በጥረት ሀብት ዝና ገንዘብ ሲመጣ ሁሉን ነገር ማድረግ ስለምችል የነበርኩበትን ከዘነጋው መነሻዬን ከረሳው ወገኖቼን ካረዳው የኔ ሰው መሆን ጥቅሙ ምንድነው?